ታሪካችን የሚጀምረው ሺማ የተባለችውን ሸበሏን የሃይስኩል ተማሪ ያስመለከተን ነው። የሺማ እናትና አባት ከዓመታት በፊት የተፋቱ ሲሆን አሁን ላይ ሺማ ከእናቷ ጋር መኖር ሰልችቷት ከአባቷ ጋር ለመኖር በመወሰን ተያይዘው ወደሱ ቤት እየሄዱ ነው። ቆይ ከዚህ በፊት ግን አሁን ላይ 2100 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በቀጣዩ ቀንም ሺማ ወደ አዲሱ ትምህርት ቤቷ ሄዳ እንደ ማንኛውም ተማሪ ስሟን ታስተዋውቃቸዋለች። ጄን ከተባለው ተማሪም በስተቀር ሁሉም ሞቅ አድርገው ይቀበሏታል። ጄን የትምህርት ቤቱ ታዋቂ ተማሪ በመሆኑ ሴቶችን በቀላሉ ማግኘት የሚችል ሲሆን እሱም ይሄንን በማወቁ ብዙ ጊዜ ለሴቶች ልቡ በቶሎ አይደነግጥም። ሺማም ማስቀጥላ ከጄን ጎን መታ ብትቀመጥ የጓደኛው ዋኪ ቦታ እንደሆነ ነግሯት እንድትነሳ ይጠይቃታል። ይህንንም በማለቱ የተበሳጨችው ሺማም ብዙ አፍን ባትከፍት ጥሩ ነው ብላው በተማሪዎች ፊት ታዋርደዋለች። የክፍሉ ተማሪዎችም ጄንን ማንም እንዲንቁት ባለማወቁ በሺና ባህሪ በጣም መገረም ይጀምራሉ። የእረፍት ሰዓት ላይም ሃሩካ የተባለች አንዲት ልጅ ከሁለት ጓደኞቿ ጋር ሆነው ሺናን መጥተው ይተዋወቋታል። ታሪካችንም ወደ ኋላ ወስዶን ያኔ ሺማ ከእናቷ ጋር ስትኖር ያስመለክተናል። በቤት ውስጥ የሚጠላት የእንጀራ አባት፣ በትምህርት ቤት ደግሞ ምንም አይነት ጓደኛ እንደሌላት ያስመለክተናል። እኔን ብቸኛ ልሁንልሽ፣ እኔን ፊልም ነው እንጂ አሁን ማን ያምናለችን የመሰለች ልጅ ብቸኛ ሆነች ቢባል ማንም። ለማንኛውም በዚህም ምክንያት ሺማ ሙሉ ቀኑን ብቻዋን በክፍሏ ውስጥ የምታሳልፍ ሲሆን በተገላቢጦሹ ደግሞ በዚህኛው ትምህርት ቤት ሁሉም ሊተዋወቋት እንደሚፈልጉ ስታይ በጣም መደሰት ትጀምራለች። የመጀመሪያ የትምህርት ቀኗንም ጨርሳ ወደ ቤት ስትመለስ ከክላስ ቀርቶ የነበረውን የጄንን ጓደኛ ዋኪን ከአባቷ ጋር ሆኖ ትመለከተዋለች። ዋኪ የነሺማ ጎረቤታቸው ሲሆን ከአባቷ ጋርም የጓደኛ ያህል በጣም ቅርብ ነበሩ። ዋኪም ሺማ ከትምህርት ቤት እንደተመለሰች ሲመለከታት አባትሽ ስላንቺ ብዙ ነው የነገረኝ በማለት በፈገግታ ራሱን ያስተዋውቃታል። አስቀጥሎም በምንም ነገር እርዳታውን ብትፈልግ ስልኩን ከአባቷ ላይ ወስዳ ልትደውልለት እንደምትችል ያሳውቃታል። የሴት ብቻ ሳይሆን አሁን ደግሞ የወንድ ጓደኛም ጨምሮ እንዳገኘች ስትመለከት ሺማ ደስታዋን መቆጣጠር ያቀታታል። በቀጣዩ ቀንም ጄንና ዋኪ የትምህርት ቤቱ ዝነኛ ተማሪዎችና ሴቶች ሁሉ እነሱን እንደሚፈልጓቸው ከሃሩካ ይነገራታል። ሃሩካም ማስቀጥላ ብዙ ከነሱ ጋር እንዳትቀራረብና አይ ብላ ይህንን የምታደርግ ከሆነ ግን ሙሉ የትምህርት ቤቱ ሴት ተማሪዎች እንደሚጠሏት አስጠንቀቃ ትነግራታለች። ሺማ ግን ሃሩካ ያለቻትን ነገር በመዘንጋት ከዋኪ ጋር በክላስ ውስጥ ማውራት ትጀምራለች። በአንድ ቀንም ይህንን የተመለከቱት የዋኪ አፍቃሪዎች በሽንት ቤት ውስጥ ብቻዋን ሲያገኟት ከዛሬ በኋላ ከነሱ ጋር የምትታይ ከሆነ ህይወቷን እንደሚያበላሹባት ዝተውባት ይሄዳሉ። እንደዚህ አይነት ሴቶች ግን እኛ ሀገርም አላችሁ? እኔ አይመስለኝም። ካላችሁ ግን ስርዓት። ለማንኛውም በዛኑ ቀን ከሰዓት ላይም ሃሩካ ወደሷ መጣ ምሽት ላይ ወደሚዘጋጀው ፓርቲ እንድትመጣ ትጋብዛታለች። ሺማም በጣም በደስታ በሐሳቧ ትስማማለች። ምሽት ላይ ግን ባለቻት ቦታ ብትጠብቃት ሃሩካንም ይሁን አለ ያለቻትን ፓርቲ ማግኘት ይከብዳታል። መልሳ መላልሳ ለሃሩካ ብትደውልም ስልኳን ልታነሳላት አልቻለችም። በዚህም ጊዜ ታሪካችን ሃሩካ በሷ ላይ የተጫወተችባት እንደሆነና ይህንንም የምታደርገው ከነዋኪ ጋር ባላት ግንኙነት የቅናት ስሜት ስላደረባት ነው። በዚሁ ጊዜም ሺማ ለሰዓታት ጠብቃ ቢያቀታት ወደ ቤቷ መመለስ ትጀምራለች። በመንገዷም ከነዋኪ ጋር የምትቀራረብ ከሆነ ሁሉም ሴቶች ይጠሉሻል ያለቻትን ነገር በማስታወስ እንደ ድሮ ትምህርት ቤቴ ልጠላ ነው በማለት ሐሳብ ውስጥ ትገባለች። ውሻውን ሊያንሸራሸረው ወደ ውጭ ወጥቶ የነበረው ዋኪም ብቻዋን አውላላ ሜዳ ላይ ተክዛ ሲመለከታት ወደሷ በመሄድ እስከርፑን ከሰጣት በኋላ ወደ ቤት ይሸኛታል። በሚቀጥለው ቀንም ሺማ እስከርፑን ልትመልስለት ወደ ቤቱ ትሄዳለች። በር ላይም ከእናቱ ጋር ብትገጣጠም ዋኪን አደገኛ ጉንፋን እንደያዘው ትነግራታለች። አንድ ሁለት ብለው እያወሩም እያለ ጄን ለጓደኛው የሚጠጣውን ነገር ገዝቶለት ይመጣል። እኔ እነዚህን ፊልሞች እያየው በህይወቴ በጣም ማማረር ጀምሬያለሁ። የኔ ጓደኞች አይደለም ብታመም በሞት እንኳን ነፍሮ ሊበሉ ይመጣሉ እንጂ እማይሆነውን። ለማንኛውም ዋኪንም በቶሎ አገግም ብለውት ጄን ሺማን ይዟት ወደ አንድ በጣም የሚያምር ቦታ ይሄዳሉ። እሷም ከተማዋን እንደዚህ በማየቷ በጣም መደሰት ትጀምራለች። ጄን ግን በተገላቢጦሹ አዘውትሮ የሚመጣበት ቦታ ስለሆነ ብዙም አልተደነቀም ነበር። እያወሩም በጣም መቀራረብ በመጀመራቸው ሺማ ካልደነስኩልህ ብላ በበረዶ ላይ መደነስ ትጀምራለች። በዳንሷም የተደመመው ጄን ስልኩን አውጥቶ ይቀርጻት ጀመር። በቀጣዩ ቀንም ሺማ ትምህርት ቤት እንደሄደች የዳንስ ቪዲዮዋን አይታ ንዴት ላይ ያለችው ሃሩካ ወደሷ በመምጣት የኛ ዳንሰኛ እያለች ሺማ ላይ ማላገጥ ትጀምራለች። ሺማም በነገሩ የተሸማቀቀች እያለ ጄን ከየት መጣ ሳይባል በጣም ጎበዝ ዳንሰኛ እንደሆነችና እሷም እንደዚህ እያለች ያለችው ስለ ቀናች ነው ብሎ ሃሩካን በተማሪዎች ፊት ያዋረዳታል። ሺማም ይህንን ስትመለከት ተንፈስ ማለት ትጀምራለች።
በተመሳሳይ ሁኔታ ግን ሃሩካ ያኔ ሺማ ስትጠላ በነበረው መልኩ በተማሪዎች መጠላት ስለጀመረች ሺማ ልትረዳት ወደ እሷ ትሄዳለች። እያወሩም እያለ ሃሩካ ይህንን የምታደርገው ለጄን የፍቅር ስሜት ስላላት እንደሆነ ገልጻላት ባደረገችው ነገር ግን በመጸጸቷ ይቅርታ ትጠይቃታለች። ሺማም ችግር የለውም ብላት ተመልሰው ጓደኛ ማቾች መሆን ይጀምራሉ። በአንድ ቀን ምሽትም የሺማ አባት ዋኪና እናቱን እራት እንዲበሉ በቤታቸው ይጠራቸዋል። ታሪካችንም አስቀጥሎ የዋኪ እናትም ከባለቤቷ ጋር የተፋታች እንደሆነና አሁን ላይ ደግሞ ከሺማ አባት ጋር በድብቅ የጀመሩት የፍቅር ግንኙነት እንዳለ ያስመለክተናል። ይህ የቃቃ ድብብቆሽ የሰለቸው የሺማ አባትም እውነታውን አፍርጦ ለልጆቹ ከተናገረ በኋላ እዛው ጋር እንድታገባው ይጠይቃታል። የዋኪ እናትም ትልቅ የፍቅር ስሜት ለሱ ስለነበራት ሁለቴ ሳታስብ በጋብቻ ጥያቄው ተስማማለች። በዚህም ሺማና ዋኪ በጣም ደስ ይሰኛሉ። ከጥቂት ጊዜያትም በኋላ ሁለቱ ድል ባለ ሰርግ ይጋባሉ። ሺማና ዋኪም አንድ ላይ መኖር በመጀመራቸው የወንድምና የእህትን ያክል መቀራረብ ይጀምራሉ። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን። ዋኪ ሺማን አግኝቶ ጄንን ጣል ጣል በማድረጉም ጄን ማኩረፍ ይጀምራል። በአንድ ቀንም ይህንን የተረዳችው ሺማ ወደ ጄን ጋር መጥታ ፍቅረኛ ቢዝ ጥሩ እንደሆነ ትነግረዋለች። በዛው ቀን ላይም የክፍሉ ተማሪዎች በተሰበሰቡበት አንዲት ዩኒ የተባለች ተማሪ ፒያኖ መጫወት ትጀምራለች። የጥበብ አፍቃሪ የነበረው ዋኪም እዛው እንዳያት ፈዞ ይቀራል። በተመሳሳይ ሁኔታም ሃሩካ ወደ ጄን መጥታ ለሱ ያላትን የፍቅር ስሜት ትናዘዛለች። ጄንም አንድ ሁለቴ ካሰበበት በኋላ ፍቅረኛዋ እንደሚሆን ይነግራታል። በአንድ ቀን ላይም ሃሩካ ወደ ሺማ መጥታ ተሰብስበው ወደሚሄዱበት አንድ ጉብኝት አብራቸው እንድትመጣ ትጠይቃታለች። አስቀጥላም ሁሉም ጥንድ ጥንድ ሆነው ስለሚሄዱም ብቻዋን እንዳትቀር ከአንድ ካማካዚ ከተባለ ልጅ ጋር ልታስተዋውቃት እንዳሰበች ትነግራታለች። ካማካዚ ምን አይነት ስም ነው? ይሄ ገና ከስሙ ጅላጅል እንደሆነ ያስታውቃል። ለማንኛውም ሺማም ነገሮችን ለመሞከር ደፋር ስለነበረች በሐሳቧ ተስማምታ ጉዟቸውን ይጀምራሉ። ምንም እንኳን ሺማና ካማዛኪ ዛሬ የተገናኙ ቢሆኑም ጥሩ ጊዜ ግን ለማሳለፍ ጭራሽ አልተቸገሩም ነበር። ሁለቱ አብረው ሆነውም ሲያወሩ ዋኪና ጄን በመደበቅ አጮልቀው ይመለከቷቸው ነበር። በኋላ ላይም ሁሉም አብረው ተሰብስበው ምግብ ጠባብሰው መመገብ ይጀምራሉ። ጥንድ ጥንድም ሆነው በጫካው ውስጥ እየሄዱ ሳለ ሺማ ሃሩካና ጄንን አብረው በሐይቁ ዳርቻ ትመለከታቸዋለች። እስካሁን ድረስ ስሜቷ ደና ቢሆንም ልክ ሁለቱ መሳሳም ሲጀምሩ ግን ለጄን ድብቅ ፍቅር የነበራት ሺማ ስሜቷ መረበሽ ይጀምራል። ካማዛኪንም ትታው ብቻዋን ለመሆን ትሄዳለች። በድንገት ግን እግሯን አንድ ሾክ ወቅቷት ተነስታ ለመሄድ በጣም ትቸገራለች። በዚህም ጊዜ ካማዛኪ ወደ ነዋኪ ብቻውን ሲመለስ ጄን ከተቀመጠበት ተነስቶ ሺማን በዚህ ምሽት የትቷት እንደመጣ በቁጣ ይጠይቀዋል። ካማዛኪም ራሷ ነች ትታኝ ሄደችው ቢለውም ጄን ግን መቆጣቱን ቀጥሎ ሊፈልጓት ወደ ጫካው ይገባሉ። ብዙም ሳይቆዩ ጄን ሺማን አግኝቷት በጀርባው አዝሏት ከጫካው መውጣት ይጀምራሉ። በጄን ጀርባ ላይ ተቀምጣ ቁልጭ ቁልጭ እያለች የምታየው ሺማም የሾኩ ህመም ሁሉ ጠፍቶላት በፍቅሩ መክነፍ ትጀምራለች። በዛኑ ቀን ማታም ሁሉም ተሰብስበው ካምፓየር በማዘጋጀት የማይረሳ ጊዜን አብረው ማሳለፍ ይጀምራሉ። በኋላ ላይም ሺማ ብቻዋን ተቀምጣ ባለችበት ካማዛኪ ወደሷ መጥቶ በጫካው ውስጥ ብቻዋን ትቷት በመሄዱ ይቅርታ ከጠየቃት በኋላ በጣም ተመችታው ስለነበረ ወደ ከተማ ሲመለሱ ምሳ እንዲጋብዛት ይጠይቃታል። ሺማ ምንም እንኳን ካማዛኪ ባይመቻትም ለጓደኝነታቸው ብቻ ስትል በሐሳቡ ትስማማለች። በቀጣይም ከጉዟቸው እንደተመለሱ በስምምነታቸው መሰረት ሺማና ካማዛኪ ምሳ ሊበሉ በአንድ ሬስቶራንት ውስጥ ይገናኛሉ። ካማዛኪም ብዙ ጊዜውን ማጥፋት ስላልፈለገ በቀጥታ እንደተመቸችውና ፈቃደኛ ከሆነች ፍቅረኛው ብትሆን ደስ እንደሚለው በግልጽ ይነግራታል። ሺማ ግን ለሱ ምንም አይነት ስሜት ስላልነበራት ይህንን ማድረግ እንደማትችል ብትነግረው ካማዛኪ በጣም ማዘን ይጀምራል። ነገር ግን ውሳኔዋን ማክበር ስላለበት ያለችውን ተቀብሎ ለጄን ፍቅር ስሜት እንዳላትም ስለተረዳ ሳይረፍድባት ብትነግረው ጥሩ እንደሆነ አሳውቋት ተነስቶ ይሄዳል። በሚቀጥሉት ቀናትም ዋኪም ለጄን ፍቅር ስሜት እንዳላት ይረዳል። ጄን ጋርም በመሄድ እሱም ለሷ የፍቅር ስሜት እንዳለው በድብቅ ለመረዳት ቢሞክርም ጄን ግን እንዲሁ በቀላሉ የሚገመት ሰው ባለመሆኑ ዋኪ ምንም ነገር ሊያውቅ አልቻለም። በኋላ ላይም ጄን ባስኬትቦል እየተጫወተ ባለበት ሃሩካ ወደሱ መጣ ማታ ላይ አግኝታው ጥሩ ጊዜ እንዲያሳልፉ ብትነግረውም ጄን ግን በመጀመሪያም ከሷ ጋር የፍቅር ግንኙነት የጀመረው ስሜቷን ላለመጉዳት እንደሆነ ገልጾላት ከዚህ በላይ ግን አብሮ መቀጠል እንደማይችሉ ይነግራታል። እሺ ቻናሉን ሰብስክራይብ ሳታደርጉ ቪዲዮን እየተመለከታችሁ ላላችሁት ኦዲየንሶቻችን አሁን የምትወጡበት ሰዓት ደርሷል። ውጪ! ሰብስክራይብ ላደረጋችሁት ደግሞ ከልብ እናመሰግናለን።
ሃሩካም ይህንን በመስማቷ ልቧ ተሰብሮ እያለቀሰች ትታው ትሄዳለች። በዛው ቀን ማታም ሺማ ወደ ቤት እየተመለሰች እያለ ጄንን በመንገድ ላይ ቆሞ ታየዋለች። ሁለቴም ሳታስብ ከጀርባው ሄዳ ትጠመጠምበታለች። ለሱ የፍቅር ስሜት እንዳላት የማያውቀው ጄንም በድርጊቷ ግራ መጋባት ይጀምራል። አስቀጥሎም ፍቅረኛሽ መሰልኩሽ እንዴ እንደዚህ የምታቅፊኝ ብሎ መቆጣት እንደጀመረ ሺማ ባደረገችው ነገር አፍራ እየሮጠች ትታው ትሄዳለች። እቤቷም እንደገባች በክፍሏ ውስጥ ቆልፋ ፍቅሩ ቢያስጨንቃት ተንሰክስቃ ማልቀስ ትጀምራለች። በሚቀጥለው ክፍል ውስጥ ተኝቶ የነበረው ዋኪም እልቅሻዋን ይሰማዋል። በሚቀጥለውም ቀን የሺማ እናት ወደሷ መጥታ አብረው ምሳ መብላት ይጀምራሉ። እናቷም ከአዲሱ ፍቅረኛዋ ጋር በመጣላቷ ቤቱ በድብርት ሊበላት እንደሆነ ገልጻላት ወደ እሷ ጋር እንድትመለስ ትጠይቃታለች። የእናቷ ነገር የሚያሳዝናት ሺማ ምሽት ላይ ወደ አባቷ መጥታ እናቷ ብቸኝነት እየተሰማት ስለሆነ ወደ ቶኪዮ ተመልሳ እንድትሄድ ፍቃዱን ትጠይቀዋለች። አባቷም በመጀመሪያ እዚሁ ከሱ ጋር እንድትቆይ ቢፈልግም በስተመጨረሻ ግን ፍላጎቷን እንደማይጋፋው ነግሯት መሄድ እንደምትችል ያሳውቃታል። በሚቀጥለው ቀንም ሺማ ለጄን ያላትን ስሜት ልትናዘዝ ወስና በአንድ ቦታ ብትቀጥረውም ጄን ትናንትና ኢንስታግራም ላይ የለቀቀውን ፎቶ የተመለከቱት አድናቂዎቹ እንደሚያምር ሊነግሩት እየሮጡ ወደሱ በመምጣት የሁለቱን ወሬ ያቋርጧቸዋል። ምንም ማድረግ ያልቻለችው ሺማም ፍቅሯን ሳትገልጽለት ወደ ቶኪዮ ለመመለስ ትወስናለች። በዛኑ ቀንም ከክላስ መልስ ዋኪ ወደ ጄን መጥቶ ሺማ ወደ ቶኪዮ ተመልሳ ልትሄድ እንደሆነ ከነገረው በኋላ ለሱ ያላትን የፍቅር ስሜት አፍርጦ ይነግረዋል። አስቀጥሎም ሺማ በጣም ቆንጅዬና ጥሩ ሴት እንደሆነች ነግሮት አብረው ቢሆኑ በጣም ደስ እንደሚለው ይገልጽለታል። በውስጡ ለሺማ ድብቅ የፍቅር ስሜት የነበረው ጄንም ይህንን ሲሰማ በመደሰት እየሮጠ ወደ ቤቷ ይሄዳል። በክፍሏም እንደገባ እቃዋን በሙሉ ሰብስባ እንደሄደች ይመለከታል። በዚሁ ጊዜም ሺማ ቶኪዮ ሳይሆን እና ሃሩካን ልትሰናበታቸው እንደሄደች ታሪካችን ያሳየናል። ሃሩካም ለጄን የፍቅር ስሜት እንዳላት ስላወቀች ከመሄዷ በፊት ብትነግረው ጥሩ እንደሆነ ትመክራታለች። ሺማም ማስቀጥላ ወደ ቶኪዮ ከመመለሷ በፊት ለመጨረሻ ጊዜ ጄን ያኔ ወስዷት ወደ ነበረበት ቦታ ትሄዳለች። በሚያስገርም ሁኔታም ጄንም በዛው ቦታ ላይ ይመጣል። ሺማም ይህንን አጋጣሚ ተጠቅማ ስሜቷን ትገልጽለታለች። ጄንም ይህንን ከሰማ በኋላ የዩኒቨርሲቲ ትምህርቱን በቶኪዮ መጥቶ እንደሚጨርስ ነግሯት እሱም ለሷ ያለውን የፍቅር ስሜት ይናዘዛል። በኋላ ላይም ወደ ራሱ ስቦ ከንፈሯን እየሳማት ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።